ማክሮን በአደባባይ የተገፈተሩት ለቀልድ እንጂ የቤት ውስጥ ጸብ አይደለም አሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ የሆነው በዓለም ዙሪያ መነጋገሪያ ሆኗል። የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋ ታይቷል። በዚህ ጊዜ ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዝዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጂት ፊታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲገፈትሩ የተቀረጸው ምስል በጥንዶቹ መካከል የተፈጠረ ጸብ እንዳለ እየተነገረ ነው። ፕሬዝዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያ ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጪ ሊቀበሏቸው ለተሰበሰቡት የቪየትናም ባለስልጣናትና ካሜራ ደግ ነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በሕዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶቹ መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳይ መገናኛ ብዙኃን የፕሬዝዳንቱን ቤተ መንግስት ኤሊሴ ምንጮችን ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ ማክሮንም በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽ አስተባብለዋል።